አህያ ትልቅ አይን አላት አሉ። አህያ ትልቅ አይን አላት፣ ነገር ግን የምታየው ርቀት ትንሽ ነው። አህያ ትልቅ ጆሮ አላት፣ ግን የምትሰማው ትንሽ ነው። እነማን ነው ያኔ? እነ ዶክተር ብርሃኑ ነጋ እነ ኢንጂነር ኃይሉ ሻውልን ለመሸንቆጥ የተደረገ ነው አይባልም። እንደዚህ አይነት ምርጥ ያው የኛ ሀገር ፖለቲካ ታውቀዋለህ መቼም። አዎ በአይዲዮሎጂ ብትለያይም ግን ምንድነው መሰለ ምርጥ ጎናቸውን እዚህ ጋር ምርጥ ናቸው፣ እዚህ ጋር ጠንካራ ናቸው፣ ግን ደግሞ በዚህ አንግል አልተስማማንም ነው መባል ያለበት እንጂ እኔን ካልመሰለ በቃ ኮፒ ነኝ ካልመሰለ ክብሩንም ዩሲ ክብሩንም ታይትሉንም ኢኮኖሚውንም ማንነቱንም የማፍረስ አባዜ ያለ እኔ በዚህ ላይ ያናስብህ እንዳልሆነ አውቃለሁ። ግን ደግሞ እንደው በአጋጣሚ እኛ ሀገር ያለብንን ሰዎችን የማውረድ ስማቸውን የመጨረሻ አለ አይደል ስማቸውን የማበላሸት ሞራላቸውን የመጉዳት ዩሲ ይሄ አባዜ ያለ እንደ ማህበረሰብ ማለት ነው። ጠላትህ እንኳን ቢሆን ጠንካራ ጎኑን እሱ እንደዚህ ነው ብለህ አስቀምጥ ቢያንስ። ለምሳሌ ሌት ሚቴሉ ይችልን ጋር የእስራኤልን ክፋት ማንም ያውቀዋል። ሂትለር ወዶ አይደለም የሚለው አብዛኛው ሰው የእስራኤልን ክፋት ማንም ያውቀዋል። ለምሳሌ በሁለተኛ ዓለም ጦርነት ሂትለር በሆሎኮስት ግድያ ከ6 ሚሊዮን በላይ አይሁዶችን ጨፍጭፈዋል ይባላል። ጸረ ሴማዊ ነው ይባላል አይደለም። እንዳፈ ታሪክ ግን የተረፉት ክፋት ታያላችሁ ብሎ ነበር ይባላል ሂትለር። እስራኤላውያኖች ማንም ባላስጠጋቸው ሰዓት የኢብራሂም አለይሂ ሰላም የልጅ ልጆች ነን እኮ ብለው ፍልስጤሞች አስጠጓቸው ማለት ነው። ኢብራሂም አለይሂ ሰላም ሳራና ሀጀር የሚባሉ 2 ሚስቶች ነበራቸዋል። ከሳራ ይስሐቅ፣ ያዕቆብ፣ ዩሱፍ የዘር ሐረግ ተመዘዙ። እነዛ የተባረኩ የነብይ ዘሮች ተመዘዙ ማለት ነው አይደል? ከሀጀር ደግሞ ኢስማኤል ተመዘዘ። ያ ማለት እስራኤሎችና ፍልስጤሞች አያት ወለድ ናቸው በኢብራሂም አለይሂ ሰላም በኩል። ስለዚህ ፍልስጤሞች ምን አደረጉ? አስጠጓቸው ማለት ነው አይደል? እንደውም ምን እንደሆነ ታውቃለህ? በፍልስጤሞች ፓስፖርት ነው የገቡት ይላሉ እስራኤላውያኖች። በፍልስጤሞች ፓስፖርት ነው የገቡት ፍልስጤሞች እስራኤላውያኖች። ግን አሁን ከገቡ በኋላ እየሆነ ያለውን እኔ አያለሁ። ለምሳሌ የእስራኤላውያኖችን ያህል የክፋት ጥግ በሰው ዘር ታሪክ አይቼ አላውቅም። ሙስሊም ስለሆንክ ነው ምናምን እንዳትል፣ ከዚህ ጋር ይገናኛል። ለምሳሌ እኔ የማያቸውን ቪዲዮዎች ልንገርህ። አንድን የእስራኤል ሕፃን በጥይት መተህ መግደል እየቻልክ በድንጋይ ሲመቱ ታያለህ። በድንጋይ ምን መሰለህ እንድሰቃይ። ምን አለ አንድ ልጅ ለምሳሌ በረሃብ የተጎዳ ሕፃን ልጅ መግደል አለብኝ ካልክ በጥይት ብትገለው አንዴ ቢሞትስ? የሰው ልጅ አንተ ጠመንጃ ይዘህ በድንጋይ ትቀጠቅጣለህ እንድሰቃይ። ያው የጥላቻቸው ጥግ ነው መስለኝ። ግን እውቀታቸውን መካድ አለብህ። የክፋታቸውን ጥግ ተናግረህ እውቀት ግን እንዳላቸው መካድ አለብህ። እንደዚህ ነው ማንም ሰው ጋር ቢሆን ጠንካራ ጎኑን ደካማ ጎኑን ማስቀመጥ መቻል አለብህ። በክፋት እኔ አይቼ አላውቅም እንደ እስራኤላውያኖች። ሆኖም ግን እውቀታቸውን ግን ደግሞ መካድ አለብህ። ዘሴሚስትሩ ልክ እንደዚህ አሁን ፕሮፌሰር ብርሃኑ ነጋ ያልተመቸ ህይወት ገጽ ቢኖር የሚመች ደግሞ ህይወት ገጽ አለ። ከነ ክብሩ ከነ ማንነቱ ማስቀመጥ መቻል አለብህ። ለምሳሌ ካነሳ ነገር ፕሮፌሰር ብርሃኑ ነጋ ያለው ምንድነው? እኛ ህጉን ነው የምናስፈጽመው። ኒቃብና ሂጃብ ይለያያል። ሂጃብን እኮ ፖሊሱ አይከለክልም፣ ሂጃብን አልከለክልም። የከለከልነው ኒቃብን ነው አለ። በቃ ልክ እኮ ነው። አንደኛ ነገር ለምሳሌ እኛ የከለከልነው ወይም ህጉ የከለከለው ኒቃብን ነው፣ ሂጃብን አልከለከለም ሲል ህጉ የወጣውን ነው እንጂ ያስፈጸምነው እኛ ህግ አስፈጻሚ ነን እንጂ ህግ አውጪ አይደለንም። ህጉ የወጣው ቀድሞ ነው አይደል? አይደል? እሱ የሱ ጥፋት ምኑ ጋር ነው? በሌላ መልኩ ደግሞ የኒቃብ የኒቃብ ጉዳይ ደግሞ ምንድነው አለ? የሴኩሪቲ ኢሹ ስለሆነ ነው አለ። አዎ እያየን እኮ ነው። ጴንጤዎች የተከበረውን ኒቃብ ለብሰው እኮ ማለት ነው ድራማ ሲሰሩ እያየን አይደለም? ማንም ያው እኮ ነው ሚዲያ ላይ እያጭበረበሩ እኮ እንደሆነ እናውቃለን። ዩሲ ጴንጤዎች እኮ ወይ አንተ በትክክለኛው መንገድ ሰብከህ አማኞችን ማምጣት ጥሩ ነገር ነው። ሎጂካል የሆነ አይደለም ምክንያታዊ የሆነ እውቀት ይዘህ ሰዎችን መልእክቱን አድርሰህላቸው ወደ አዋ አድርገህላቸው ወደ ራስህ ማምጣት አንድ ጥሩ ነገር ነው። የራስህንም ክብር ጠብቀህ ህብረተሰቡንም በእውቀት ወደ ራስህ ማምጣት የተሻለ ነገር ነው። እንደ ጴንጤዎች ግን ድራማ መስራት አይደል? በስንዴ በፋፋ በዘይት እያጭበረበርክ ዩሲ ለምሳሌ አንድ ሰው የራበውን ሰው እያየን እኮ ነው። ፕሮቴስታንቶች አየር ላይ ወድቀዋል ማለት
ዘመኑ የእውቀት ስለሆነ አየር ላይ ማሸነፍ አይችሉም። ስለዚህ ምንድነው የራበውን ሰው በድርቅ የተጎዳን ሰው የተፈናቀለን ሰው ሄደው ምንድነው የሚያደርጉት? አለውልህ ኢየሱስ ይባርክህ፣ ዘይት ይዘው ዱቄት ይዘው ስንዴ ይዘው ዩሲ ከዛም አልፎ ተርፎ ምንድነው ደግሞ ማጭበርበር፣ ምን መልበስ፣ ጥምጣም መልበስ፣ ጀለብያ መልበስ፣ ኒቃም መልበስ፣ ከነማንነታቸው መስበክ ነው። ከነማንነትህ ቀጥ ብለህ የተከተለ ይከተልሃል፣ ያልተከተለ ይተዋል። ይሄ ትወና ነው። ልልህ የፈለኩት ኒቃብ ለጴንጤዎች ትወና አገልግሏል። ኒቃብ ለብሰው በትክክል ዘረፋ የሚፈጽሙ አሉ። ኒቃብ ለብሰው የሚዘርፋሉ እኮ። ኒቃብ ለብሰው አንድ ነገር አስታወስከኝ። ይቺን እስራኤል ይሄ ሞሳድ ሰላይ ሴት ሰላይ ነችና ኒቃብ ለብሳ የእንትኑን እዛ የእንትና ኢራን የምታመርተውን እንትን ኒውክሌር እሱን ሰልላ ደርሽበታለሁ ብላ ሴት ሰላይ እንደላኩ ኒቃብ አልብሰው ይሄ ነው እኮ። ለምሳሌ ልንገርህ፣ ማረሚያ ቤት ወንጀል ሰርተው ሰው ገለው ሊሆን ይችላል፣ በሽብር ተጠርጥረው ሊሆን ይችላል። የተለያየ ወንጀል ሰርተዋል የተባሉ ሰዎች ይታሰራሉ። ብዙ ጊዜ እንዳለመታደል ሆኖ እኛ ሀገር የሚሆን በመላው ዓለም ሽብርተኝነትና እስልምና ይያያዛል። ያን ሌላ ጊዜ ልናወራው እንችላለን። ሽብርተኝነት አሸባሪ ማለት ምንድነው? ጽንፈኛ ማለት ምንድነው? አክራሪ ማለት ምንድነው? እንደ ሀገር እና እንደ ዓለም ምንድነው የሚለው ሌላ ጊዜ ልናወራበት እንችላለን። ግን ምንድነው በሽብርተኝነት ተጠርጥረውም ይሁን ሰው ገለውም ይሁን ወይም ሌላ ወንጀል ፈጽመው ይሁን በተዋረድ ወንጀል ፈጽመው ማረሚያ ቤት የገቡ ሙስሊሞች ይኖራሉ አይደለ? ኒቃም ለብሰው ለወንዱ ደግሞ ጂልባብና ኒቃም ሰጥተው አጭበርብረው ሊያስወጡ ሲሉ የተደረሰባቸው ክርስቲያኖችም ሙስሊሞችም ሌሎችም ፓጋኖችም ይኖራሉ። እዚህ ሀገር ላይ ምንድነው በኒቃም ሰበብ ሀገርን ሊያፈርስ የሚችል ወንጀልን ሊያስፋፋ የሚችል ብዙ ነገር ይከናወናል። ያንን ነው ዶክተር ብርሃኑ ነጋ የሴኩሪቲ ኢሹ ስለሆነ ያለው። ምኑ ላይ ነው የሱ ጥፋቱ ነው? ትክክል ነው። በሱ ቦታ ላይ ሆኖ ማየት እኮ ነው። ለምን የትምህርት ሚኒስተር ነው፣ ኃላፊነት የሚሰማው ሰው ነው አይደል? እንደ ሀገር ትውልድን የተሸከመ የትውልድ አደራ እኮ ነው የተሸከመው አይደል? ይሄን ቢል ኒቃብ ጅልባብን አልከለከልንም፣ ኒቃብ ግን የሴኩሪቲ ኢሹ ነው ቢል አዎ ልክ ነው። ያየበት አንግል ልክ ነው፣ እኛም ስላየን። ነገር ግን ምንድነው መፍትሄ ግን ይፈልጋል። እዚህ ሀገር ላይ ለምሳሌ የሶላት ሰዓትና መስገጃ ቦታ የኒቃብ ጉዳይ አይደል እዚህ ሀገር ላይ እየተንከባለሉ ያሉ ጉዳዮች ናቸው። እኛ ስንማር ነበረ፣ እኛ ትምህርት ቤት ስንማር ነበር፣ ከኛ በፊት ነበር፣ አሁንም አለ፣ ወደፊትም እንዳይቀጥል መፍትሄ ምንድነው በለኝ። መፍትሄው ላይ ነው እንጂ የምታጠነጥነው የዶክተር ብርሃኑ ነጋ ንግግር ልክ ነው፣ ግን እንደ እስልምና ተቸግረናል። መፍትሄ ምን ይሁን የሚለውን የመፍትሄ አቅጣጫ ለማመላከት ግን መጅሊሱ አለ አይደል? አሁን ያለው መጅሊስ አለ፣ ስልጣን ላይ ያለው መጅሊስ አይደል? የትምህርት ሚኒስተር አይደል? የሚመለከታቸው የመንግስት አካላት አይደል እንዴ? ወላጆች፣ ተማሪዎች፣ ይሄን ሁሉ ያቀፈ ነው። ኔሽን ቢልዲንግ ስለሆነ ዩሲ መላው ኢትዮጵያ ሙስሊሞችን የሚመለከት ጉዳይ ስለሆነ ይህንን ጉዳይ መፍትሄ ለማምጣት ምንድነው መጅሊሱና የትምህርት ሚኒስተሩ እንድነጋገሩ አይደል? ሁኔታዎችን ማመቻቸት፣ መድረክ ማመቻቸት። በውይይት የማይፈታ ነገር በፍጹም የለም። ሁሌ አጀንዳ ከማድረግ እኔ ለምሳሌ በግሌ የመፍትሄ አቅጣጫ ስትባል ኒቃብ መልበስ በእስልምና አስፈላጊ ነው። ዩሲ ጅልባብ መልበስ አስፈላጊ እንደሆነ ሁሉ ኒቃብ መልበስ አስፈላጊ ነው። ስለዚህ ምንድነው መፍትሄው? ለምሳሌ ባንክ ቤት ሄደህ ሴት ፈታሾች አሉ አይደል? የሕክምና ተቋማት ሄደህ ሴት ፈታሾች አሉ የሉም እንዴ? የተለያየ ተቋማት ጋር ይሄንን እኮ ያውቁታል። ሌት ሚ ቴል ዩ ልንገርህ፣ ማረሚያ ቤት ሄደህ ሴት ፈታሾች አሉ። ስለዚህ ምንድነው መፍትሄው በለኝ። መፍትሄው ምንድነው? ኒቃም ኢስላማዊ ግዴታ ነው የሚሉ አሉ። አይ ግድ የለም ሱና ነው የሚሉ አሉ። ዋቴቨር ግን ግዴታ ነው የሚሉ አሉ፣ ሱና ነው የሚሉ አሉ። ይሄንን ለእውቀት ባለቤቶች ነው የምንተው። ይሄንን ለዑለማዎች ነው የምንተው። ነገር ግን ምንድነው መሰለህ ኒቃብ መልበስ በእስልምና እጅግ አስፈላጊ ሆኖ ከተገኘ እዚህ ብቻ ሳይሆን በመላው ዓለም እኮ ኒቃብ ይለብሳሉ። ራሽያ ስትሄድ ሙስሊም ያልሆኑ ሀገራት ላይ ራሽያ ስትሄድ የዳጊስታን ካውካስ ምናምን የሚባሉ የራሽያ ግዛቶች አሉ፣ ቼቼንያ ይለብሳሉ።